እቴ ሰላም አይደለችም? ደህና ነች እኮ ታዲያ ምንድነው? እሺ በቃ እያረግን ያለው ነገር ጥሩ ስላልሆነ እሷን እኔ ደግሞ አብረን አድርገነው እኔ ብቻዬን መውጣት አልፈለኩም። ገባ? እሷንም በቃ እናቁም ምናምን ብያት፣ ግን ኤርሚ መሀል ላይ ስላለ ደግሞ እሱ እያሳመናት ምናምን እንዝናናለን እናመሻለን። ታውቃለህ እሱን ቤት ያቢጋን ማድረው እያለች ብዙ ጊዜ ውጪ እንደምናድር ምናምን ታውቃለህ። ስለምን እንደምታወሪው ስለምን ውጪ ማድረው ነው የምታወሪው? እሺ ያትቆጣኛ እየጮክ ነው ያቢ መጮ ያግረምሽ። ገና ከዚህ በኋላ ብዙ ነገር ነው የሚፈጠረው። እያንዳንዱን ነገር ስለሚሆነው ስለምታረጉት ስለምትዩም ልጅ እያንዳንዱን ነገር ትክክለኛ ነገር እንድነገር። አይ አንድ ሁለት ቀን ብቻ እሱ ጋር ትሄዳለች። እሷ አማቷ እዛ ነው ያደረችው ምናምን። ሌላ ማን ጋር ያደረችው? ኤርሚ ጋር። ምን ማለት እሱ ቤት ወንድ ቤት አድራለች ነው እያልሽኝ ያለሽው እኮ። ላቦሽ ምን እንድልሽ ነው የምትጠብቂው? ንገሪኝ እስኪ ምን እንድልሽ ነው የምትጠብቂው? እንደዚህ አይነት ቦታ የማይመጥናችሁ ቦታ እንዴት ነው የምትሄዱት? ህፃን ልጆች ናችሁ እናንተ። ሰላም ሰላም፣ ውድ የሃይላብ ቲዩብ ተከታታዮች እንዴት ናችሁልኝ? ፋሚሊ ሰላም ነው? ሁሉ ሰላም? የምር በጣም ናፍቃችሁኛል። የቆየው የመጣው አስቸግሬያችኋለሁ አውቃለሁኝ። እንዴት ናችሁልኝ? ያው ትንሽ ታውቃላችሁ፣ ትንሿም የለችም። ትንሽ ስራዎቹም ጫናዎቹም እኔ ላይ ሆኑብኝና ብዙ ነገር ላይ መሆን ነበረብኝ። ለዛ ነው የጠፋሁት። እንዴት ናችሁልኝ? ሰላም ነው? ሁሉ ሰላም? ያ ዛሬም የመጣሁት ትንሽ አላቅም የተፈጠረ ነገር አለ መሰለኝ። የትንሿ ጓደኛ አለቻት፣ በጣም እኔም እማምናት መወዳት ጓደኛ አለቻትና ቤስት ፍሬንዷ ደውላልኝ ነበረ እና ግን የደወለችበት መንገድ አልገባኝም። በጣም እንደፈለገችኝ ነው የነገረችኝና በጣም አቻኩላኝ ነው የመጣሁት። ኢቭን ሱቁን ሁላ ሳልዘጋ ነው የመጣሁት ለሰው ጥዬና አላቅም ለምን እንደፈለገችኝ። ግን በጣም ኢመርጀንሲ የሆነ ነገር እንደገጠማትና እኔ ማወቅ ያለብኝ ለኔ መንገድ ያለባት ነገር እንዳለ ነው የነገረችኝ። እስቲ ጠርታኛለች። እኔም ከደረስኩ ቆይቻለሁኝ። እስኪ እንግዲህ ትምጣና የምትለውን ነገር እንሰማን። አላቅም በምን ጉዳይ ለመጀመሪያ ጊዜ ነው በእንደዚህ አይነት መንገድ ደውላልኝ የምታውቀው። ደውላልኝም አታውቅም፣ ግን ለእህቴ በጣም ቤስት ጓደኛዋ ናት። ትምህርትም አብረው ነው የሚማሩትና እሷም በጣም አሪፍ ልጅ ናት። ምስጢረኛዋም ነገር ናት እና ለምን እንደፈለገችኝ አላቅም። ብቻ ግን በጣም አቻኩላን የጠራችኝ። እስኪ እየመጣች ነው መሰለኝ። ቆይታለች መሰለኝ። እንትንም ካለችኝ ያ ደርሻለሁም ካለችኝ ቆየች። እስኪ ለማንኛውም ትድረስና የፈለገችኝን ኬዝ አብረን እንሰማለን። ጋይስ እናንተ ግን እንዴት ናችሁ? የምር በጣም ናፍቃችሁኛል። ረጅም ጊዜ አይደለ? ያው ትንሽ ታውቃላችሁ እኔን ነገር ወደዚህ ወደዛም እያልኩኝ ነው። ላይፌን ታውቁታላችሁ። ያው ትንሽ ስራን በዝቶብኛል እንዳልኳችሁም። ያው ትንሿም ቫኬሽን አይደለች፣ ያው እሷም ተመልሳለች። ከዚህ በኋላ እንኳን እሷ ናት በደንብ የምታግዘኝ። እና እንዴት ናችሁልኝ እናንተ ግን? እንዴት ነው ሰው ሲጠፋ ጠፋ አትሉም? ምንድነው ወይንስ እንድቀር ነው የምትፈልጉት በዛው? ለማንኛውም እስቲ እንድቀር ነው እንድመጣ ነው ከዚህም በላይ ከእናንተ ጋር በደንብ እንድቆይ ነው የምትፈልጉት? እስቲ ኮሜንታችሁ ላይ ማየት ፈልጋለሁ ፋሚሊ። እና በጣም ናፍቃችሁ ነበር በእውነት አላቅም። በራሴ ነገር አይደለም የመጣሁት፣ ያው ተፈልጌ ነው የመጣሁት። ናፍቆቴን ያው እንግዲህ በኋላ በደንብ እናወራበታለን ስለሱ። ለማንኛውም በደንብ ናፍቃችሁኛል ፋሚሊ። አይ ቲንክ አው መታለች፣ ያቢም መታለች። እስቲ እንግዲህ የምትለን ነገር እንሰማለን። ያው አየዋት፣ ከርቀት ነው ያየዋት። እስኪ ትምጣና የምትለን ነገር እናያለን። አዶ ነው ለምን እንደፈለገችኝ ባላቅም ትምጣና የሚሆነውን ነገር እናያለን። ማለት ቀላል ነገር አይመስለኝም፣ ምክንያቱም ከድምጿ ቶን የተረዳሁትኝ በጣም ኢመርጀንሲ የሆነ ነገር እንደሆነ ነውና እስኪ ለማንኛውም እየመጣች ነው። ትምጣና እሷ የምትለን ነገር እንሰማለን። እና በተረፈ ናፍቃችሁኝ ነበር። በዚህ አጋጣሚም ቢሆን ስለመጣው ስላገኘዋችሁ ደስ ብሎኛል። ፋሚሊዎቼ በጣም ነው የምወዳችሁ ታውቃላችሁ አለ የኔ አበረታቾች። ግን ደግሞ ያው እንደዚህ ምስጠፋ ደግሞ ምን ነው አይላቤ ጠፋው እናልን በሉኝ። በደንብ እንድመጣም አድርጉኝ። ለማንኛውም እስቲ ያው መታለች። አይ ዶንት ኖ ለምን እንደሆነ አላውቅም። ያቢ እንዴት ነሽ? አላቢ እንዴት ነህ? አለሁልሽ። ምንድነው በሰላም ነው እንደዚህ አቻኩልሽ ጥራሽኝ? አዎ በሰላም ነው። ምንድነው ካሜራ ይዘህ? ፋሚሊዎችን አይ እኔማ በቃ ረጅም ጊዜ ሆነኝ ፋሚሊዎችን ካገኘሁኝና እስቲ እስከምትመጪ ብዬ ካሜራ ይዤ ጠበኩሽ። እንዴት ነሽ? አለሁልሽ። ሰላም ነው?
እግዚአብሔር ይመስገን። ምንድነው የተፈጠረ ነገር አለ እንዳልገባኝም ስለምን ልታወሪኝ ፈልገሽ ነው? ማለቴ በጣም ደንግጬ ነው ሱቁንም ጥዬ የመጣሁትና ምንድነው? ያው ካሜራ ፊት እኮ የሚነገር ነገር አይደለም። ካሜራ አስፈላጊ አልነበረም። አይ ያው ከፋሚሊዎቼ ምንም የሚደበቅ ነገር የለም። እኔ እንኳን እስከምትመጪ ግረ መንገዴንም ፋሚሊዎቼ ናፍቀውኝ ስለነበር እነሱንም እስከምትመጪ ላውራቸው ብዬ ነው ካሜራ ያስቀመጥኩትኝ እንጂ ችግር የለውም። ከነሱ የሚደበቅ ምንም ነገር የለም። ያ ብዬ ምንድነው ሰላም አይደለሽም ነው? ሰላም ነኝ። ኧረ እኔ ደህና ነኝ። ስለ ሲስተር ጉዳይ ስለሆነ ያው ፕራይቬሲ ምናምን ነገር ያስፈልጋል። ለዛ ነው። ምንድነው ስለ ሲስተር ጉዳይ ማለት? ስለ ኤፍሱን ጉዳይ ላውራክ ፈልጌ ነው። ምንድነው? እኔ የማላውቀው ምን የተፈጠረ ነገር አለ? አይ ያው አንተ የማታውቀው ሳይሆን ላይክ ግን እንዳይደብራታ እሷም ስታየው ይደብራታል። ከኔ ጋርም ትጋጭ ትችላለች። ከሌላ ሰው ጋርም ያጋጨኛል ይሄ ነገር። እኔ እኮ ለአንተ ላይክ ለሷ ስለምታስብላት ምናምን እንደ ወንድሟ ልነግርህ ነው የመጣሁት። አልገባኝም። ምን የተለየ ነገር ተፈጥሮ ነው ማለት? ያው የተለየ ምን ላይክ ምን ተፈጥሮ ነው? ያው ኃይላባን ስለምን እንደው የምታወሪኝ? አንተ ማታውቃቸው ብዙ ነገሮች አሉና እሱን ደግሞ ያው ሚዲያ ላይ መናገርም ትንሽ ይከብዳል። ኖ ችግር የለውም። አሁን ሚዲያ ላይ መሆን አለመሆኑ ሳይሆን እነሱ ቤተሰቦቼ ናቸው፣ የኔ ቤተሰቦች ናቸው። ችግር የለውም። ከነሱ የሚደበቅ ነገር የለም። ግን ምንድነው እህቴ ሰላም አይደለችም ነው? አይ ደህና ነች ማለት ገና መምጣቷ ነው። ከመምጣቷ ምን የተፈጠረ ነገር አለ ብዬ ነው። አይ አሁን የተፈጠረ ነገር ሳይሆን ከዚህ በፊት ምናምን የነበረ ነገር ነውና እኔ በቃ ውስጤም ሰላም እንዲያገኝ ብዬ ነው ሳልነግርህ ማለፍ ስላልፈለኩ ነው። ምንድነው እኮ አልገባኝም። ያቢ ነገሩን እያወሳሰብሽ ነው። አንድ ነገር ቢፈጠር ይሁን ነገር ብትሆን ምናምን ነገር ለኔም እህቴ ማለት ነችና ያሳስበኛል። መጸጸት ደግሞ አልፈልግም። ለዛ ነው እኮ ምንድነው ትምህርት ቤት የተፈጠረ ነገር አለ ወይንስ ምንድነው እኮ ማለት ከትምህርት ቤት ውጪ በምንሄድባቸው ቦታዎች ምናምን ነው ማለት እኔ ማላውቀው እናንተ የምትሄዱባቸው ቦታዎች አሉ እንዴ? ያው እኮ እሱን ለመንገር ነው በሪ ማለት ስለምንድን ነው ልታወሪኝ የፈለግሽው? ስለማን ነው ልትነግሪኝ የፈለግሽው? ማለት እስቲ ግልጽ አድርጊልኝ። ስለ ኤርሚ ስለኛ በቃ ስለ ሁሉም ሰው ማታውቀው ነገር አለና ኤርሚ ማለት በቀደም ከሷ ጋር የነበረው ልጅ ነው? አዎ። ምንድነው ማለት ከሱ ጋር የተለየ ግንኙነት አላት እንዴ? አይ እንደዛ ሳይሆን እንደዛ አላውቅም። እኔ እንደዛ አላልኩኝም። ሰው ምንድነው ማለት እኮ ኤርሚ ምን እኔ እሱ ልጅ የሰማሁት ቴን ፕሮቴክት እንደሚያደርግልኝ በብዙ ነገሮች ላይ አብሯት ከጎኗ እንደሚሆን እንግዲህ ይሄንን ነገር እኔ ቤትሻም ነግራኛለች። በሱ ላይ ያለኝን ሐሳብ ምንም በእኛ ተሆን ያለችኝ ማለት ዛሬ ላይ ደግሞ አንቺ ደግሞ የተለየ ሐሳብ ይዘሽ እየመጣሽ እንደሆነ እየተረዳው ያለሁት ምንድነው ማለት ልጁ ማን ነው? ምንድነው? ቤቲ እኮ አሁን የመጣችው ቤቲ እኮ ከኛ ጋር ብዙ ጊዜ ብዙ ቦታ አትሄድም ምናምን ላይክ ብዙ ቦታዎች እንሄዳለን። እኔ ቤቲ እኔ ኤፍሱንና እሱ ምናምን ላይክ እንዝናናለን፣ እናመሻለን። ታውቃለህ ኤፍሱን ቤት ያቢጋን ማድረው እያለች ብዙ ጊዜ ውጪ እንደምናድር ምናምን ታውቃለህ። ስለምን እንደምታወሪው እኮ አሁን ይሄን ነገር ካሜራ ስለምን ውጪ ማደር ነው የምታወሪው? ማን ነው ውጪ የሚያድረው? እኔ ጋር እንደምታድር አታውቅም እሷ አንዳንዴ አይኖ ካንቺ ጋር ብዙ ነገር እንደምታሳልፈው አውቃለሁኝ እኮ ግን ጓደኛዋ ነሽ። ከምንም በላይ የምትቀርቢያት አንቺ ነሽ። እኔ መማምንሽ አንቺን ነው አይደለ? ሰው ምንድነው ማለት አሁን የማይመስል ነገር የት ነው ውጪ ማደር ማለት? እኔ ሳላቅ የምትሄዱባቸው የምትገቡባቸው ቦታዎች አሉ ማለት ነው? አዎ አንዳንዴ እንዝናናለን ታውቃለህ ምናምን ነገር አልገባኝም። ያቢ ምን ማለት እየሞከርሽ ነው ማለት ምንድነው ልትይኝ የፈለግሽው? እስቲ ግልጽ አድርገሽ ንገሪኝ። ስለምን ውጪ ማደር ነው የምታወሪው? እሺ ያስቆጣኛ እየጮህኩ በጣም ያቢ መጮህ ያግረምሽ። ገና ከዚህ በኋላ ብዙ ነገር ነው የሚፈጠረው። እያንዳንዱን ነገር ስለሚሆነው ስለምታረጉት ስለምትዩም ልጅ እያንዳንዱ ነገር ትክክለኛ ነገር እንድነገር አሁን ይኸውልሽ ነው እየተቆጣሁሽ አይደለም። አዳምጪ ነው ይኸውልሽ ከሱቅም እየተደወለልኝ ነው፣ ቤት ነው እየተደወለ ያለው። ስለዚህ በትክክል የሆነውን ነገር በሙሉ ንገሪኝ። በቃ እየተፈጠረ ስላለው ነገር በሙሉ ንገሪኝ። ምንድነው? እህቴ ሰላም አይደለችም? ደህና ነች እኮ ታዲያ ምንድነው? እሺ በቃ እያረግን ያለው ነገር ጥሩ ስላልሆነ እሷን እኔ ደግሞ አብረን አድርገነው እኔ ብቻዬን መውጣት አልፈለኩም። ገባ? እሷንም በቃ እናቁም ምናምን ብያት፣ ግን ኤርሚ መሀል ላይ ስላለ ደግሞ እሱ እያሳመናት ምናምን በቃ ብዙ ነገር አለ አንተ የማታውቀው ነው። ስለዚህ እኔ የፈራሁት ነገር ነው ማለት ነው አለ መጀመሪያም ውስጥ ያልተመቸኝ ነገር ላይክ ከዚህ ልጅ ጋር መሆኗል እንዳይወደድኩኝ ታውቂያለሽ አለ ኢቭን በቀደም ቤቲንም አግኝቼ እሷንም በእህቴ ጉዳይ ብዙ ነገር አውርቻት ስለነበረው ሰርፕራይዝም እያንዳንዱ ነገር ታውቂያለሽ አለ። ስለዚህ ይሄ ሁሉ ነገር እኔ ለእህቴ ይሄ ሁሉ ዋጋ እንደምከፍል ታውቂያለሽ ያቢ። ከምንም በላይ ደግሞ የምትቀርቢያት አንድ ያለሽ ጓደኛዋ አንቺ ነሽ አለ። ሶ ለምንድን ነው እስከዛሬ መቆየት የተፈለገው? የትስ ነው የምትሄዱት? ማለት የት ነው የምትሄዱት? እኔ ከትምህርት ቤት ውጪ ለመዝናናት የምትሄዱባቸውን ቦታዎች አውቃለሁኝ አለ። እያንዳንዱን ክለብ ማለት ክለብ ማለት
ኤርሚ ነው ይዞን የሚሄደው። እኔ አላውቅም ነገር። ስለምን ክለብ ነው የምታወቂው? አልገባኝም። ስለምን እንደው የምታወሪው? አቢ ኤርሚ ነው አንዳንዴ ክለብ ይዞን ይሄዳል ምናምን እና ቤት ያቢ ጋር ነው ማድረው እያለች የምታስፈቅደ እዛ ለመሄድ ነው። ያቢ ምንድነው የምታወሪው እንዴ? አልገባኝም። ምን ለማለት እየሞከርሽ ነው? ምን ልታስረጂ እየሞከርሽ? ለኔ መንገር የፈለግሽው ነገር እስቲ ንገሪኝ። ክለብ ማለት አንቺና እሷ እኮ በጣም አንድ ፍሬ ልጆች እኮ ናችሁ። ምኑን አውቃችሁ ነው ክለብ የምትሄዱት? እኛ አይደለንም እኮ ኤርሚ ነው ይዞን። ይሄ ሁሉ ነገር እስከሚሆን ለምን አልነገርሽኝም? ለኔ ታዲያ እንደኛ በቃ በሰዓቱ ላይ ከኔም አልገባኝም ነበር። መዝናናታችንን ነበር ያየነው። ያቢ ማለት ምን እንዳስብ ፈልገሽ ነው? ማለት ምን እንድልሽ ጠብቀሽ ነው? አልገባኝም። እንዴ ክለብ ማለት እንዴትስ ነው እናንተ ልትገቡ የምትችሉት? የፈለገ ነገር ይሁን ማለት ከመጀመሩ እንደዚህ ባህሪ ያመጣችሁት ትንሽ ቆየ። ምን ያህል ጊዜ ሆናችሁ? ቆይ እንደዚህ ነገር ከጀመራችሁ ትንሽ ነው፣ ብዙ አይደለም ማለት። ትንሽ ነው ማለት አልገባኝም። ኤርሚ በጣም እንሂድ እያለ ሁሌ የሚደውልልን እሱ ነው ምናምን በቃ እሱ ነው ይዘን የሚሄደው እና እሱንም ደግሞ ከሱ ጋር ያላት ጓደኝነት ምናምን ነገር ስላለ እምቢ ማለት ይደብራታልና በቃ ምን ያህል እኔም አላውቀው ከሱ ጋር የረዘመ ጓደኝነት እንደሌላት እኮ እኔም እኮ ሰምቻለሁኝ አለ ማለት በቃ ከነ ዳኒ ጋር ከነ ጽጌ ጋር በነበሩት አለመግባባቶች ብዙ ጊዜ አብሯት ፕሮቴክት ያደርጋት የነበረ ሰው ነው። ስለዚህ ግምት ልክ ነበር ማለት ነው። እሺ እያልሽ እኮ ነው። ምን ማለት ነው? እኔ እንኳን የማላደርገውን ነገር እኮ ነው እንድታረጉ ይዟችሁ የሚሄደው። ለምን እስከ ዛሬ ቆየሽ? ለምንስ አልነገርሽኝም? እንዴ እየተዝናናን ስለነበረ እኔ እንደዚህ ይደብር። ላንቺና ለሷ መዝናናት አዲስ ነገር ነው እንዴ? አይደለም እኮ ፈልጋችሁ የምትፈልጉበት ቦታ እኔም ፈቅጄላችሁ ብዙ ቦታ ሄዳችሁ ተዝናንታችሁ ተቀላችሁ አለ። እንደዚህ አይነት ቦታ የማይመጥናችሁ ቦታ እንዴት ነው የምትሄዱት? ሕፃን ልጆች ናችሁ እናንተ። ንገሪኝ እስቲ አቢ፣ አንቺን ምን ያህል እንደማምንሽ ታውቂያለሽ አይደል? አንቺ አለሽ ብዬ ነው እኔ በነፃነት ለአንቺ አሳልፌ የሰጠሁት። ምን አይነት ነገር ነው የምታወሪው? ስለዚህ አሁን እኮ ብዙ ነገር ላለመፈጠሩስ ምን ያህል እርግጠኛ ነኝ እኔ? እስኪ ንገሪኝ እስቲ። አሁን እኮ ቀስ በቀስ ደግሞ ብዙ የምሰማቸው ነገሮች አሉ ከዚህ በኋላ። ያቢ አሁን ያንቺ የምትይኝን ነገር ማመን አልችልም። ፕሊስ የማላቃቸው ብዙ ነገሮች ካሉ አንድ በአንድ ንገሪኝ። በቃ የማላቃቸው ነገሮች ካሉ ንገሪኝ። አሁንስ ቢሆን ለምንድን ነው አንቺ ቆይ ለኔ ለመንገር ዛሬ ላይ እንደዚህ የሆንሽበት ምክንያት አልገባኝም። እስከ ዛሬ ሳትነግሪኝ ቆይተሽ እንዴ ዛሬማ አብረንም ስለምንወጣ ምናምን ነገር ላይክ ይሄን ያህልም ጉዳት ይኖረዋል ብዬ አላሰብኩና ባለፈው እሱን በጣም ሲያማት ጊዜ በጣም ደነገጥኩና ከዛ ማለት መቼ አሟት ነው? ባለፈው አሟት ነበር። ምን ሆነ የመማት? ምንም ጨጓራው መሰለኝ። ማለት ምን ሆና? ያቢ ይሄ ሁሉ ነገር እየተፈጠረ ለኔ ዝም እያልሽ ነው ማለት ነው? አልገባኝም። እኔ ከዚህ በፊትም እንደዚህ አይነት እኮ አሁንም እኮ እየነገርኩ ያለሁት ሌላ የከፋ ነገር ያቢታ ብዙ ነገር ታውቂያለሽ አንቺ ማለት በጣም ብዙ ነገር ታውቂያለሽ እኮ አይደል እንዴ? እኔ ከነዳኒ ከነጽጊ ጋር ያ ሁሉ ነገር ውስጥ ገብቼ የነበረው በእህቴ ምክንያት እንደሆነ ታውቂያለሽ። ለአንቺ አዲስ ነገር አለ ማለት እያንዳንዱ በሷ ላይፍ ላይ የሚፈጠሩት ነገሮች በሙሉ ታውቂያለሽ። ምክንያቱም አንቺ ለሷ ከእህትም በላይ ለኛም ቤተሰብ ነሽ አይደል? እንዴት እስከዛሬ እንዴ እኔ ማታ ማታ ማልደውለው ቼክ ማላረጋችሁ እኮ አንቺ አለሽ ብዬ ነው አይደል? ያቢታ የምር ልጁ ከሚፈጽመው ነገር በላይ ያንቺ እንደዚህ መሆን ነው እኔን በጣም እያናደደኝ ያለው። እግዚአብሔርን ነው የምልሽ ካንቺ እንደዚህ አይነት ነገር አልጠብቅም። ምን ለማድረግ እየሞከርሽ እንደሆነ አልገባኝም። አሁን እኮ የነገርኩህ ኃይላብ ለዛ ነው በቃ የከፋ ነገር ከመፈጠሩ በፊት። ከዚህ በላይ ምን የከፋ ነገር አለ? ያቢስ ንገረኝ እስቲ። እኔ በማላውቀው መንገድ ብዙ ነገሮች ውስጥ እየገባችሁ እንደሆነ ከመንገር በላይ ምን የከፋ ነገር አለ? ፕሊስ እስቲ ንገሪኝ። ምንም አላደረኩም። ያቢ እምነቴን እየበላሽ ነው ማለት ከዚህ በኋላ ስለሚፈጠረው ነገር ምኑን ነው አንቺን አምኜ እህቴ ላንቺ ኃላፊነት የምሰጥሽ? እስቲ ንገሪኝ። እኔ ያጎደልኩባችሁ ነገር አለ? አይ ከኔ ጋርም እሱ እያጋጨን ስለሆነ ምናምን በቃ እሱ ወደማይሆን መንገድ እየወሰዳት ስለሆነ ነው። ምንድን ነው እስቲ ግልጽ አድርገሽ ንገሪኝ እስቲ ያቢ። አሁን እንዲገባኝ አድርገሽ ግልጽ አድርገሽ ንገሪኝ። ችግር የለውም ሲጀመር መጀመሪያው ነው እኔ ከሱ ጋር መሆኗን እንዳልወደድኩት አንቺም ታውቂያለሽ። ግን ቢያንስ አንቺ ምንም አይነት ነገር ለኔ ምንም አይነት ፍንጭ ስላልሰጠሽ ነው አለ ቤቴን ጠርቼ ቤቴ ይሄ ሰው ማን ነው ምንድን ነው? ከዚህ በፊት የተፈጠሩ ነገሮች አሉ ከነዳኒ ጋር እንደዚህ ነገሮች ደግሞ እንዲፈጠሩ አልፈልግም ብያት በእኛ ላይ ተው። ምክንያቱም ኤርሚያስ ነው ስሙ አይ ቲንክ እንደዛ መሰለኝ። ኤርሚያስ ማለት ከነዳኒ ጋር በነበርንበት ሰዓት ላይ በጣም ብዙ ፕሮቴክት የሚያረጋት ሰው፣ ለሷ የሚቆረቆር ሰው፣ በጣም ለኤፍሱን የሚያስብ ሰው ነው። ከነሱ በተሻለ የሚያስብ ሰው ነው። እንደዛ ስላለችኝ ነው በቃ የቴን አደራ ላንቺና ለያቢ ሰጥቻለሁ ብዬ ተናገርኩትኝ።
ዛሬ ላይ ደግሞ አንቺ የምትይኝ ነገር ደግሞ ምንም እኔ ጭንቅላቴ ያብ ይሄን ነገር እኔ መቀበል አይችልም። እኔ ትንሿ ክለብ ገብታለች እንዲህ ቦታ ሄዳለች ብለሽ ብትይኝ ከሌላ ሰው ከምትሰማው ብዬ ነው ቀድሜ ነገርኩኝ እንጂ ቆየ እኮ ያብ አልቀደምሽም። አሁንም ቢሆን አልቀደምሽም። እውነት ለመናገር እዛ ጋር ከተፈጠረው ነገር በላይ የተናደድኩትኝ ባንቺ አውቃለሁ እኮ በእኔ የምሬን ነው አውቃለሁ። እንዴ ቤት አንቺን ምን ያህል እንደሚያምርሽ የትኛውን ቦታ እንሄድ ስትሉ እኔ እንኳን ባልኖር አንቺ አለሽ ተብሎ ስለሚታሰብ ነው አለ እናቴም አባቴም ላንቺ አደራ ሰጥተው አብራችሁ የምትሆኑት። ትምህርት ቤትም አብራችሁ ናችሁ፣ ሱቅም አብራችሁ ናችሁ፣ ስራ ቦታም ሆቴልም አብራችሁ ናችሁ አይደል? ይሄን ሁሉ ነገር እኮ እኛ ላንቺ ኃላፊነት ተሰጠንሽ እኮ ቢያንስ በቃ አንቺ የልብ ሰው ነሽ ብለን ስላሰብን ነው አይደል? ምን የጎደለ ነገር ኖሮ ነው? አሁን እስቲ መልሽልኝ። ታውቃለህ ወጣት ስትሆን አንዳንዴ እኮ ትሸወዳለህ። እንደዚህ አይነት ነገር ተፈጠረ። ኤርሚ ደግሞ ነው እንደዚህ አይነት ቦታ ይዞ ነው የሄደው እንጂ እኛ ሄደን እንደማናውቅ ታውቃለህ። እሱ ነው ሁሌ እየደወለ እንሂድ የሚለው እንውጣ እያለ ይደውላል። ምን ያህል ጊዜ ሆናችሁ አሁን እንደዚህ አይነት ነገር ማድረግ ከጀመራችሁ? 1-2 ወር ምናምን። ኢየሱስ። ስለዚህ እኔ እህቴን መከታተል ነበረብኝ ማለት ነው አይደለም? አጋጣሚ የተፈጠረ ነገር እኮ ነው። ኃይለ ምን ሆኖ አጋጣሚ ያቢ ምን ሆኖ አጋጣሚ? አሁንም ደግሞ አሁን ሌላ ነገር ስላለማድረጉ ምን ያህል እርግጠኛ ነኝ? እሱን ያለችበት ሁኔታ ጥሩ ስላልሆነ ነው እየነገርኩ ያለሁት እኔ። እያመማትም ስለሆነ ጨጓራዋን ምናምን በቃ ላይክ መተው አለብን ይሄን ነገር ብዬ አስቤ ነውና እሱ ደግሞ ችግር የለውም ኖርማል ነው ምናምን እያለ ነው የሚያሳምነን ነው። እንደዛ ደግሞ እኔ በዚህ ልክ ነው ማለት የተዳፈረኝ ማለት ነው። አቅም እኔ እንደነገርኩ ኃይላብና በቃ ማለት ያቢ አሁን የሱ ማወቅ ነው አንቺን የሚያሳስብሽ ነው ወይስ የእህቴ ደህና መሆን አንቺን የሚያሳስብሽ? ምኑን አስበሽ ነው እየነገርሽኝ ያለሽው? ንገሪኝ እስኪ ምኑን አስበሽ ነው እየነገርሽኝ ያለሽው? ንገሪኝ። ያቢ ታዲያ ይሄ ሁሉ ጊዜ እኮ እግዚአብሔርን ነው የምልሽ ማለት እኔም ቤተሰቦቼም በሷ ጉዳይ ያለው ነገር ላንቺ የተው ነው እኮ ቢያንስ አንቺ ጥሩ ሰው ነሽ አንቺ አሁንም ቢሆን መጥፎ ሰው ነሽ እያልኩኝ አይደለም፣ ግን እስከዛሬ እንዴት ሳትነግሪኝ ትቆያለሽ? ቅርብ ጊዜ ማለት ክለብ መግባት አጓጉል ቦታ መሄድ ማለት እኮ አልነበርክም አንተ ምናምን ለዛ ነውና እሷም ደግሞ እንኳን ላንተ ልነግርህ ይቅርና ማንንም ሰው እንዲያውቅም አትፈልግም። ምን ደስ የት ነው ማለት ምንድነው የምታደርጉት? የት ነው የምትሄዱት? እንዴትስ ነው የምታሳልፉት? ንገሪኝ እስቲ። ክለብ ውስጥ መዝናኛ ምናምን የሱ ጓደኞች አሉ ምናምን በቃ አብራችሁ ከነሱ ጋር ነው ጊዜ የምታሳልፉት? አዎ እዛ ግን ያው ወደ ቤት ነው የምንሄደው ታውቃለህ። እንዴ አሁን እኮ እያልሽኝ እኮ ነው ያቢ እኔ ጋር ነው የምታድረው እያልሽኝ ብዙ ቦታ ነው አብረን የምንሄደው እያልሽኝ እኮ ነው አይደል? እኮ ማታ እዛ ለማምሸት ነው እንጂ ቤት ነው የምንገባው እኮ እሱ። ያቢታ በእውነት ምን እንደምልሽ አላውቅም ማለት አይ ነው ግዴታ እንደሌለብሽ አውቃለሁ፣ ግን አትሊስት አይ ጓደኛዬ እኛ ስላመንሽ ነው አይደለ? ማለት በቃ ያንቺ መልካምነት ያንቺ ጥሩነት ነው አይደለ? ሙሉ ለሙሉ እሷን ላንቺ ኃላፊነት የሰጠነው አንድ ፍሬ ልጅ ናት። አንቺም ብትሆኚ ትልቅ ልጅ ሆነሽ አይደለም አይደል? ኩያሞች ናችሁ፣ ምንም የተለየ ነገር የለውም። ስለዚህ ለእናንተ አሁን ክለብ የሚመጥን ነገር ሆኖ ነው ማለት በዚህ ልክ ነው የተዳፈረኝ ማለት ነው። አይ ኤርሚ ነው እኮ ስደውላት ነው ደግሞ ዛሬም ይሄንን ላንተ ከመንገሬ በፊት እሷም እንድትነግርህ ቀን ሙሉ ስደውላት ምን ብላ ነው የምትነግረኝ? እሷ ልትነግረኝ አትችልም። እሷ ምንም ብላ ልትነግረኝ አትችልም። ያቢ ስልክ ያነሳች ንገሪኝ። አሁን እያንዳንዱ ነገር ንገሪኝ። አሁንም ቢሆን አትደብቂኝ። ስላሉት ነገሮች ስለሚፈጠሩት ነገሮች በሙሉ እያንዳንዱ ነገር ንገሪኝ። ቦሌ ነው የምንገናኘው። በቃ እሱ አላቃቸውም። እኔ ቤቶቹን እሱ ነው ይዞን የሚሄደው። እሺ እስከዛሬ የተለየ የምትይው ነገር የተፈጠረ ነገር አለ? አይ 1-2 ቀን ብቻ እሱ ጋር ትሄዳለች። እሷ አሟት እዛ ነው ያደረችው ምናምን። ሌላ ማን ጋር ነው ያደረችው? ኤርሚ ጋር። ምን ማለት እሱ ቤት? አዎ ግን ሶፋ ላይ ነው የተኛችው። ጠዋት ሂጅ አግኝቻታለሁ። ያቢ የምታወሪው ነገር አልገባኝም። ጭራሽ ሰው ቤት ሄዳለች ነው እያልሽኝ ያለሽው? ይሄ ሁሉ ነገር ሲሆን ለምንድን ነው ያልነገርሽኝ? አሁን እኮ ነው በቅርብ ነው ኃይላብታ ማለት ምንድነው? ያቢት አሁን ጸቤ ካንቺ ጋር ነው እኮ እግዚአብሔርን ነው የምልሽ። ጸቤ ካንቺ ጋር ነው። ምን ማለት ነው? እሱ ቤት አዳለች ማለት እሱ ቤት ሶፋ ላይ ነው የምትይኝ? ምን ያርጋት ምን የምታውቂው ነገር አለ? አብረሽ ነበርሽ እዛው? አንድ ቀን አብሬያት ነበርኩ ነው። አንቺ በሌለሽበት ጊዜ እሱ ቤት አድራ ታውቃለች? አንድ ቀን አዎ። ያቢ ምን ማለት ነው? ይሄ እኮ አሳልፈው ከመስጠት እኮ አይተናነስም እኮ። ምኑን አምነሽው ነው ወንድ ቤት እሷን ጥለሻት የምትሄጂው? ችግር የለውም ሂጂ ብላኝ እኮ ነው። ምን ማለት ነው ችግር የለውም ማለት? እንዴት አትደውይም? እንዴ አንቺ ቤት አዳለች ብለን አይደል እኛ የምንፈቅደው? ሌሊት ስለነበረ እኮ የፈለገ ነገር ይሁን። ማን አልከፍትም ያላችሁ ሰው አለ? ንገረኝ። ቤት ስመጡ አልከፍትም ያላችሁ ሰው አለ? አንቺ ቤትስ ቢሆን እኛ የምናውቀው አንቺ ቤት እንደምታድሪ እኮ ነው አለ። ያቢ ሰው ወንድ ቤት አዳለች ነው እያልሽኝ ያለሽው እኮ። ላብሽ ምን እንድልሽ ነው የምትጠብቂው? ንገረኝ እስኪ ምን እንድልሽ ነው የምትጠብቂው? ይቅርታ እሺ በቃ
እንዴ ከዚህ በላይ እኮ ከዚህ በኋላ ገና ብዙ መሳማቸው ነገሮች አሉ። አይኖርም ግን ይሄን ቪዲዮ ደግሞ አትልቀቀው በእናትህ ያቢ። አሁን ስለመልቀቅ ስላለመልቀቅ አይደለም። ተይው ካሜራውን ተይው። እኔ እያወራሽኝ ያለሽው ስለ እህቴ እኮ ነው አለ። ምንም እኮ ኃይላብ እኔ በቃ ጥፋተኝነት ስሜት እንዳይሰማኝ ነው የነገርኩህ። እንዴ ከዚህ በላይ ምን አይነት ጥፋት አለ ያቢ? ከመታመን በላይ እንዴ አምነንሽ ምን ማለት ነው? ወንድ ቤት አንድ ፍሬ ልጅ ጥሎ መሄድ እንዴ ቢያንስ እሺ አንቺ እንኳን ብትኖሪ ጥሩ መሄዳችሁ እንኳን ጥሩ ሆኖ ሳይሆን ሳለ ማለት ነው። አልገባኝም። ምን ልትይኝ ነው እየፈለግሽ ያለሽው ያቢ? ያቢታ ከዚህ በላይ ምንም ኖረ ምንም አልኖረ እኔን ሲጀመር እኔ መጀመሪያውኑም ዛሬም በጣም ስላስጨነቀኝ ነው ስደውል ስልክ አታነሳም። ሲጀመር እኔም ደውዬላት ስልክ አታነሳም። እቤት አይደለችም። እቤት አይደለም ያለችው። ስደውላትም ስልክ አታነሳም። እቤት መጀመሪያውኑም አንቺ ከመደወልሽ በፊት አንቺ ጋር ስደውልም ስልክሽ አልሰራ ብሎኝ ነበር። ምን ሆና ነው ብዬ ስደውልሽ ስልክሽ አይሰራም ነበር። እኔ ጋር እኮ አልነበረችም። ሲጀመር ከሱ ጋር አሳየዋለሁ ከዚህ በኋላ ምን ማድረግ እንዳለብኝ ትሰሚኛለሽ አቢ? እኔ ያ ሁሉ ነገር ውስጥ ከነዳኒ ጋር የገባሁት ታውቂያለሽ። ያ ሁሉ የማይሆን ነገር ውስጥ የተፈጠረው ለእህቴ ብዬ ነው። እንደዚህ አይነት ነገር ውስጥ ላለመግባት ብዬ ነው ከነዳኒ ጋር ከነጽጌ ጋር ያለኝ ነገር በሰላማዊ ነገር የፈታሁት እህቴን ስለነኩብኝ። ጭራሽ እንደዚህ አይነት ነገር እህቴ ላይ የምሬ ነው የምልሽ። አንቺ ከምትኝ ላይክ አሁን ከዚህ በኋላ ምን አይነት ነገር ደግሞ ልትኝ እንደምትችል አላውቅም። ነገ ከነገ ወዲያ ምን አይነት መረጃዎችን ልታወጪ እንደምትችል አላውቅም። አሁን እሷ እንዲህ አይነት ነገር ተፈጥሯል እንዲህ አይነት ነገር ሆኗል ብላ ትነግርሻለሽ ብዬ አላስብ። እንዴት ነው ወንድ ቤት ያቢ? እንዴት ነው ወንድ ቤት ጥለሻት የምትሄጂው? አንድ ፍሬ ምንም አታውቅልሽ። ምን አይነት ነገር ውስጥ ብትሆኑ ነው እናንተ? ወንድ የፈለገ ጓደኛሽ ይሁን እንዴት ነው ወንድ ቤት አንዲት ሴት ልጅ ልታድር የምትችለው እንዴ? ይሄን ነገር ቤተሰብ ሲያይ ምንድነው የሚለው? ማየት የለበትም ማንም ሰው ኃይላብ ይሄንን ነገር ማወቅ የለባትም። እሷም እንደነገርኩ ያቢታ በዚህ ሰዓት ነው የሚያሳስበኝ የእህቴ ሰላም ነው እንጂ የእሷ ማወቅ ያለ ማወቅ ነገር አይደለም። እየሰማሽ ነው አለ። አሁንም ቢሆን ማድረግ ያለብኝ ነገር አውቃለሁ። ደውይላት፣ የት እንዳለች ንገሪኝ። አሁን ለጋውን እራሴ ሄዳለሁ። አሁን የት ነው የምትኖረው እሷ? እሱ የት ነው እሱ የት ያለው? አሁን እሱን ነው ማግኘት የምፈልገው። ሲጀመር ስልክ ስደውላት እሷም አይሰራም ስልኳ። ደጋግሜ ነው ስሞክርላት የነበረው እኮ የለችም ነበር ቤት እኮ። ስለዚህ አላወራችሁም ከአንቺ ጋር አልተገናኛችሁም? አልተገናኘንም እኮ። የት ነው ላገኛት የምችለው እኔ? ምናልባት እሱ ጋር ትሆናለች። ነግራሻለች እንደዚህ ብላ? አይ ሌላ የትም አትሄድም፣ ክላስም የለም። ስለዚህ ከአንቺ ጋር ያልጨረስነው ነገር እንጨርሳለን። ኃይላብ